ወዳጃችን ኖሮ መሞት የሁሉም ሰው ዕጣ ፈንታ በሆነባት ህይወት ሰዎች እስከ ወዲያኛው ሲያሸልቡ ግብአተ መሬታቸው ተፈጽሞ ቀብራቸው ላይ ሐውልት ሲቆምላቸው ነበር የምናውቀው አይደል? ብራዚላውያን ግን የምን ግብአተ መሬት ለሟቾች ውጣተ ሰማይ አድርገን ነው የዘላለም እረፍት የምንሰጣቸው ሳይሉ አልቀሩም መሰል። ቁመቱ 108 ሜትር ሆኖ ሽቅብ ወደ ሰማይ የተቀሰረ ዝንጥ ያለ ፎቅ ቤት ሰርተው መቀበሪያ አድርገውት ይኸው ዳግም ላይ እነሱ ያንቀላፉ በርካቶችን ሰማይ ላይ መቅበር ከተያዙ ጊዜያቶችን አስቆጥረዋል። እርግጥ ከመፈጠሯ ጊዜ አንስቶ 100 ቢሊዮን ያክል ሰዎች እንደሞቱባት በሚነገረው ዓለማችን መቀበሪያ የሚሆን መሬት መመናመኑን ተከትሎ በበርካታ የዓለም ክፍሎች ሰዎችን ሰማይ ላይ መቅበር የሚያስችሉ መቃብር ፎቅ ቤቶች አሁን እየተበራከቱ መምጣታቸው ሀቅ ቢሆንም ሜሞሪያል ኔክሮፖል ኤኩሜኒካ የሚል ስያሜ ያለውና ሀገረ ብራዚል ሳንቶስ የተባለች ከተማ ውስጥ መገኛውን ያደረገው ዘናጩ የመቃብር ፎቅ ቤት ወደር የማይገኝለት እንደሆነ ብዙዎች ይስማሙበታል። እንደ ፈረንጆቹ አቆጣጠር በ1983 ዓ.ም ፔፔ አልትስተት በተባለ ግለሰብ ተገንብቶ ኑ ተቀበሩብኝ ሲል ስራውን የጀመረው ሜሞሪያል ኔክሮፖል ያኔ ስራ ሲጀምር ትንሽዬ ህንጻ ነበር። ይሁን እንጂ ስራውን በጀመረ በጥቂት ጊዜያት ውስጥ የንቀበረብ ባዮቹ ቁጥር እያደር ሲጨምር እሱም ራሱን ሲያሳድግ ኖሮ ዛሬ ላይ ቁመቱን ከ100 ሜትር በላይ አድርጎ ወደ ሰማይ የቆመ የተንጣለለ ህንጻ ለመሆን በቅቷል። ሐውልቶችን ጨምሮ 25000 መቀበሪያ ስፍራዎችን በውስጡ የያዘው ሜሞሪያል ኔክሮፖል በርከት ያሉ የቀባሪዎች መቆያ ክፍሎች፣ ፏፏቴ ያለው መናፈሻና የእዝን ንፍሮ መብያ ምግብ ቤትንም አቅፎ የያዘ ነው። አንዳንድ የቀብር ስፍራዎች ከአስክሬን ማረፊያነታቸው በተጨማሪ የቱሪስት አይን ማረፊያ ሆነው በርካቶች ሞተው ያረፉበትን ቦታ ብዙዎች ቆመው እንዴት ያለው ውብ ስፍራ ነው ብለው እንዲያደንቁ ማድረጋቸው በተለመደባት ዓለማችን እንደ ብራዚሉ ሜሞሪያል ኔክሮፖል ባለ መልኩ የቱሪስት መስህብ መሆን የቻለ የመቃብር ስፍራ የትም ቢፈለግ አይገኝም። ይህንኑ የተረዳው የሀገሬው የቱሪዝም መስሪያ ቤትም የመቃብር ስፍራውን የቱሪስቶች መዳረሻ ከሆኑ ቦታዎች አንዱ አድርጎ መዝግቦታል። ማለትም አንድ ወደ ብራዚል አቅንቶ ሳንቶስ ከተማን የሚረግጥ ሰው ሄዶ ሳይጎበኛቸው መመለስ የለበትም ተብለው ከተለዩ ቦታዎች መካከል ሜሞሪያል ኔክሮፖል አንዱ ነው ማለት ነው። ቅሉ ለሞተ ሰው ምኑ ነው የሚያስብል ቢሆንም ወደ ሰማይ ቀረብ ብሎ ዙሪያ ገባውን መቃኘት በሚያስችል ስፍራ ላይ ለመቀበር ሰዎች ዳጎስ ያለ ገንዘብ እንዲከፍሉ የሚጠየቁበት ሜሞሪያል ኔክሮፖልን ለመጎብኘት በርካታ ሰዎች ከዓለም ዙሪያ እየመጡ የሳንቶስን መሬት እንደሚረግጡም የመቃብር ስፍራው መስራች ፔፔ ይናገራል። ይህ የሆነው ደግሞ 32 ፎቆች ላይ በላይ ተከማምረው የፈጠሩት የመቃብር ስፍራው አሰራሩ ለየት ያለ በመሆኑ ነው ይላል። ላይኞቹ ፎቆች ላይ መቀበር ዋጋው የጨመረበትን ምክንያት ለማስረዳትም ይመስላል የመቃብር ስፍራው ህግ አንቀጽ 3 ላይ ላይኛው ፎቅ ላይ መቀበር እንዲሁ መሬት ላይ ከተቀበረ ሰው ይልቅ 108 ሜትር ያክል ለገነት ያቀርቦታል የሚል ጽሑፍም ሰፍሯል። ለገነት መቅረብ ማን ይጠላል ብለው ነው መሰል በርካቶች የፎቁ አናት ላይ ያሉ መቀበሪያ ስፍራዎችን ለመያዝ ክፈሉ የተባሉትን ለመክፈል አይናቸውን አያሹም። ምንም እንኳ በሜሞሪያል ኔክሮፖል የተቀበረ ሰው ባረፈበት ስፍራ እንዲቆይ የሚፈቀድለት 3 ዓመታትን ብቻ ቢሆንምና ከ3 ዓመታት በኋላ ወዳጅ ዘመድ የሟችን አጽም እንዲወስድ ቢደረግም ለ3 ዓመቱ ኪራይ ግን ስንት መሰሎት እንዲከፍል የሚጠየቀው? እንደ ተከራየው ፎቅ ደረጃ የሚለያይ ሆኖ ከ124000 ብር እስከ 441000 ብር ገደማ ነው ሆጭ አድርግ የሚባለው። አይ ለቤተሰብ የሚሆን የቀብር ቤት ነው የምንፈልገው የሚል ካለም ኔክሮፖል ከ1.1 ሚሊዮን ብር በላይ ከከፈላችሁ ምን ችግር አለ ይላል። ወዳጃችን የክፍያው ነገር የሞተን ሰው በድንጋጤ የሚቀሰቅስ አይነት ቢሆንም ሜሞሪያል ኔክሮፖል ተቀባሪዎችና ቱሪስቶች በወረፋ የሚገኙበት የመቃብር ስፍራ ሆኖ መኖሩን ቀጥሏል። እናማ የመሬቱ የመቃብር ስፍራ መጨናነቁ እዚህ የኛም ችግር ከሆነ ሰነባብቶም የለ አንድም የመቃብር ስፍራ ችግሩን ለማቃለል ዳጎስ ያለ ገቢ ለማግኛም የሰማዩ መቃብር ነገር ቢታሰብበት የሚያዋጣ ሳይሆን የሚቀር አይመስለንም። ለገነት የመቅረቡን ነገር አቆይተ ነው ማለት ነው።